እሺ ቆይ እንዴ ላጨስ አይደለም ባለፈው ማሚን በሰራዋት ፕራንክ እንትን እያላችሁ ነበር ይደገም ድገማት ምናምን እያላችሁ ነበርና ዛሬ ደግሞ በምን እናደርገዋለን ማሚ ያው ሲጋራ ምናምን እጅ ላይ አይታ አታውቅም እና ዛሬ ሲጋራ እያጨስኩ እንጠራታለን ማለት ነው እንደ ባለፈው በቃ ማሚኔ አንዴ ችግር ተፈጥሮ ነው አይነት ነገር ብዬን ይጠራዋት እስክትመጣ እቺን ነገር ያ ልክ ስትመጣ እንለኩሳታለን ማለት ከዛ የምታሳየውን ሪአክሽን እናየዋለን ያው ትገለኛለች ብዬ አስባለሁ እስኪ እንየው መጣች እንዴ አታ ምንድን ነው የምታደርገው እሰይ በደፋ እንዴ ማሚ ቆይ ተረጋጊ ጣለው እሱ ሲጋራ እንዴ እኔማ ጠርጥሬ ያለው እኮ በቀደምነታ ምን ሲጋራ እያጨስክ እንደሆነ ጥለህ ነው የምናወራው አትሳቅ ነው ያልሳቅሽ እሺ አትሳቅ ጣለው ደዛ ቆይ ልንገርሽ የምር ልንገርሽ አንተ ወይ ማጨስ ጀምረሃል ምንም እንትን አትበል መቼ ነው ጀመርከው ቆይ ልንገርሽ ምንም አትንገረኝ አልፈልግም ምንም መስማት አልፈልግም ጣለው እሺ እሱን ጣለው እሺ ቆይ ግን እኔ ወይኔ ስሚ ማማ ብዬ ዛሬ የፈለኩሽ ለምን ወደ ልንገርሽ አትንገረኝ አልፈልግም አትንገረኝ መቼ ነው ሲጋራ ማጨስ የጀመርከው ማሚ ቆይ ልንገርሽ እሱን ተይው ሲጋራ ማጨስ የጀመርከው መቼ ነው ንገረኝ መቼ ነው የጀመርከው ቆይ እሱን ተይው ዝም በል አታረሳስ ደግሞ ምን ብዬሽ ነበር ትንሽ ቆይተሽ ነይ አላልኩሽም አሁን ችግር ተፈጥሯል አላልከኝም ችግር የተፈጠረው ታዲያ በሲጋራ ነው ችግርን የምትፈታው እሺ ንገረኝ ምንድነው እሺ ንገረኝ ማሚ በቃ እኔ ደብሩኝ ምንድነው የደበረው ይኸውልሽ ማሚ እኔ ሱስ በቃ ካቅም ይበለው ይሄ ብቻ አይደለም ሱስ ያለብኝ በቃ ማመንህ ግን ጥሩ ነው ሱስ እንዳለብህ ማመንህ ጥሩ ነው ቆይ ልንገርሽ እኔ ለነግርሽ የፈለኩት እሺ ይኸውልህ እኔን ስማኝሽ ቆይ አይደለም ስሚ ይገባል እኮ ሱስ ውስጥ እኮ አይገባም አይደለም እኮ ቆይ ስሚ መጀመር እሺ በምን ሰዓት ጀመርክ መቼ ጀመርክ በቃ ኑሮ ሲደብረኝ ምናምን አንተ ገና ልጅ አይደለህ እንዴ ኑሮ ምንድነው የሚደብረው በቃ ቆይ እሺ ራሴን ከማጠፋ ሱስ ብገባ አይሻልኝም ነበር አይሻልም ራስህን ማጥፋት አይቻልም ራስህንም አታጠፋም ሱስም ውስጥ መግባት የለብም ይሄ እኮ ቆመህ መሞት ማለት እኮ ነው ምንድነው በቁም ሞት ነው የሚባለው ያ ማለት ነው እሺ ምንድነው ይንከው ችግርህ ምንድነው መቼ ነው የጀመርከው እሺ ቆይቷል አዎ ምን ያህል ጊዜ ሆነ ሰዓት እየጠበቀ ምናምን አምጣ ይልሃል ትዝ ይልሃል ምናምን ማርያምን ማስተካከል ምናምን እያኘክ እንትን ትላለህ መተው ፈልገህ ነው መተው አልፈልግም ለምን እሺ ችግር ነው ከተውኩ ራሴን አጥፋለሁ ምንድነው የሚያወራው ይሄ ልጅ ራስን ለምን የምታጠፋው ማሚ ይኸውልሽ ኧረ በእግዚአብሔር በቃ ቸገረኝና ምንድነው የቸገረህ ምን ሰው ምን ይቸገራል ብዙ ነገር ነው እኔም ብር ነው የቸገረኝ እና ለብር ብለህ ነው ሱስ ራስን ላጥፋ ምናምን የምትለው ሰው እኮ በጣም ብዙ ችግር አለበት ከብር በላይ እኮ የሆነ ስራ ልጀምር ነበር እሺ ከዛም በኋላ በቃ እና ብር ጎሎ ነው ምን ያህል ጎደለ 800,000 ብር በቃ እኔ እሱን ማግኘት ካልቻልኩኝ በቃ ራሴን አጥፋ አለበለዚያ ሱስ ውስጥ ተደብቄ ያን ስራ መስራት አልችልም ብዬ በቃ 800,000 ብር ደግሞ እኮ ነው ማንንም መጠይቀው እና ሲጋራ ስታጨስ ምናምን ይተውካል ቢያንስ በሱ ይደበቃሉ መጋረጃ ምናምን አስመሰልከው እኮ አይ ስራ የምር የሆነ ቻሌንጅ ምናምን ይጀመርና ስራ እንጂ ማለት ነው ራስህንም አታጥፋ ሱስ ውስጥም አትግባ ደግሞ ሱስ አለብኝ ብለህ ካመንክ እኮ ይተውካል የሆነ መጽሐፍ አንብቤ ያለው እንደሚተው ለሰው ከነገርኩና ካላስቸገርኩሽ ትንሽ ላጨስ
እኔ ዝም ብዬ እግዚአብሔርን አታጭስ። እሺ እዛ ጋር ሂጂና ላጭስ ትንሽ እኮ ዛሬ በዛሬ እኮ ተው ማለት ምናምን አይቻልም። እውነት ለመናገር አይደለም። ቆይ አታጭስ። እሺ ዛሬን እለፈውና ኤርሚ እኔ ፊት እንዳታደርግ ንቀኸኛል ማለት ነው። አንተ እኔ ፊት እሱ ካልክ ማለት ነው። ንቄሽ አይደለም እየነገርኩሽ ነው አይደለ? ብር ያስፈልገኛል። ሁለተኛ በቃ ዛሬን እንየው። እኔ ማስቲካ እሰጥሃለሁ። ማስቲካ አልፈልግም። ብዙ ጊዜ ሞክሬያለሁ። ማስቲካ ከመደበቃ እንትን አይልም። ሐሳብ አይደለም ከሱስ እንትን ለማለት ከዛ ቻሌንጅ እንጀምር። እኔም ልፈልግ ከሰዎች ጋር ምናምን ልፈልግ። ምን ብር 800 ሺህ ብር እኔ ከሰው ተለምኖለት ነው ምናምን የሚባል ነገር አልፈልግም። በቃ ወይ በቃ ማግኘት ካልቻልኩኝ ተዋል። እሺ ነው ፊት እንዳታደርግ ሊድ በደንብ እናውራበት ችግሩ ላይ። ከዛ እኔ ሴት ታጨሳለህ ማለት አሁን ሱስ የገባ ከሆነ አሁን ባሁን ተው ማለት አልችልም። አሁን ባሁን እንትን አትተው ግን ቀስ እያልክ ምናምን ዛሬ ነገ እያየህ ምናምን እንትን ትላለህ። እኔ ሴት ታጨሳለህ። አሁን አስቀምጠው ወደዛ ጣለው። ኤርሚ ምን እያሰብክ ነው? ማስቲካ ልስጥ። እሺ ወደዛ ሂጅ ላጭስ። አትሂድ። ማስቲካ ይዣለሁ። አልፈልግም ማስቲካ አልበላም። ማስቲካ እየበላ አጭስ ነው። እሺ ምን አባቴ ላርግሽ? ምን ላርግሽ? እሺ ኪሱስ ምን ብር ይል አረ ማሚ ይኸው አለ ሌላ ኤርሚ በቃ እሺ እንሂድ በቃ ተው በቃ እሱ ጌታ ነው። እምቢ እሺ በቃ አሸንፈኛልና እንሂድ። እምቢ አመነትኩኝ። አይ ማሚ ግን እውነት እኔ ምን እንደገረመኝ ማለት ነው እየቀለድኩ አይደለም። ምን እንደገረመኝ ግን ታውቂያለሽ? እኔ ስለ ራሴ ችግር ነግርሽ ስለ ሲጋራው ብቻ ነው ያሳሰብሽ። አረ ችግሩን አሳስቦኛል። እውነት አሳስቦኛል ችግሩ እኮ ሲጋራውን ተውና ስለ ችግሩ ላውራ። ሲጋራውን ጥለሽ ሄድሽ። ከዛ እዚህ ጋር ታንቄ መሞት ነው። እስማስ ቅዱስ አዶም ለከንተ እንደሱ አይባልም። እንዴ ላፍ ለከት ይኑርህ አንተ አይባልም። እንደዚህ ማርያም እንደዚህ አይባልም እንዴ። ለምን ይዘሽ አይባልም። ተው ለምን ይዘሽ እግዚአብሔር እንትን ይጠብቅህ። እረፍ። እንደዚህ አትበል ማርያምን አትበል እንዴ። እስማስ ቅዱስ አዶም ይዞኝ ሂድ። ሲጋራ እኮ ነው እንጂ አትሙት። ወይኔ እሺ አጭስ በቃ ችግር የለውም ፈቅጄልሃለሁ። ወይኔ የሰው ልጅ ግን እኮ ብዙ ችግር አለበት። አንተ ምን እንደዚህ ሆንከው? ሆነ ገመድ ራሴን ሲጥል አድርገ እንዴ። እረፍ። እንደዚህ አትበል። እረፍ አትበል። እንደዚህ አትበል እንዴ። ከምንድነው ከልብ እኮ የመነጨ ነው አፍ ላይ የሚወራው እኮ። ደግሞ የሳምባ በሽታ አለበት ተብያለሁ። ከዚህ ምክንያት ሳጭ አታሟርት። ራስ ላይ አላሟረትኩም። በቃ እኮ ሲጋራውን ተው። ሲጋራ እኮ ነው የሚያመጣው። አሁን ይሄ ራሱ ማለት ነው አንተ እያጨስከው ነው። እኔ ራሱ በሽተኛ ነው የምሆነው። አጥፋው። እውነት ጭስ እኮ ከሚያጨሰው ይልቅ ጎን ያለ ሰው ነው ይባላል እኮ። በቃ ተወጣለው እሱ ነው በቃ ናሽኒት አልሄድም። እሺ ምን እናድርግ? እሺ መፍትሄ አምጣ።
ቻሌንጅ እንጀምር። እምቢ እሺ ምን እናድርግ? እሺ ደግሞ እኮ የብሩ ብዛት እኮ ነው የሚያሳስበው። ብሩ ብዙ ነው። ልጅ ጋር ልደውልና እሺ ምን ልትለው ደውል። ማን ጋር ነው? ሺሻ የሚያስጨስ ልጅ አለ። እሱ ጋር ነው የምጠቀመው። ሺሻ ደግሞ ምንድነው እንዴ? ይሄ በቱቦ ያለው ደግሞ ሌላ ሲጋራ በቱቦ እኔ ሲጋራ ብቻ ነው እውነት ሺሻ አላውቅም። ምንድነው ሺሻ? በቱቦ እንደዚህ ተደርጎ የሚሳቡ ቱቦ ሆነ ያው ነው ደግሞ ሲጋራ ነው ቱቦ። አንተ የሰው መሳቂያት ተው የሰው መሳቂያት ተው። እንደምንም ብለህ ተፍጨርጭረህ ከዚህ ሱስ ለመውጣት ዳ እና ማሚ ነው ላድርግ እንዴ? በቃ ብር የለኝማ፣ ብር የለኝም። ማንም አይሰጠኝም። ማንም እዚህ ጋር ብለምናቸው የሆነ ነገር ብል ኤርሚያስ ለመነ ነው የሚሉኝ እንጂ ምንም ማንም ይሰጠኛል። እሺ እንበደር የሰራህባቸው ሰዎች ምናምን አያበድሩንም? አያበድሩንም። የሰራሁበትን ቢሰጡኝስ እኮ ስጡኝ ማለት ነው። እሺ አይሰጡኝም። ማንም ነው የሚሰጠኝ? ማንም ማምኑም አይደለም። 800,000 ብር አበድረው ሊሰጡኝ ይቅርና እኔ ግን በቃ ግራ እየገባኝ ነው። እሺ ምን እንደማደርግ ምናምን ምንም አላውቅም። ግን ይሄ ራሴን አጠፋለሁ ምናምን የምትለው እንትን እንዳትል እሺ። ስርዓት ይኖራል እንዴ? ስንት ሰው እንደሚጎዳ ታውቃለህ እንዴ? በዙሪያ ያለ ሰው ሁሉ እኮ ነው የሚጎዳው እንዴ። ስርዓት ያዝ፣ ስርዓት ይኖራል። በቃ እና ተነስ እንሂድ። አልሄድ እና ልሄድ ነው የጠየቅ? እሺ ንገረኝ። እሱን ጥለከው አይደል? ወይኔ ይሄ ልጅ እውነትን ብሶበታል። የምር ብሶበታል። በቃ ደግሞ የኔ ሳምባዬ አይ አንተስ ተዋህዶሃል። እሺ ጨርስና እንሂድ። ጨርስና እንሂድ። ያንቃል እንዴ? ትንሽ ያንቃል። ሲጋራ ሳጨስ አንዳንዴ እንደዚህ ነው የሚያደርግ። አንተ አሞሃል እንዴ? በቃ ጣለው። አንተ ከበሽታ የምታተርፈው ከሲጋራ ነው። በቃ በቃ እሱን ጣለው። እኔ እኮ እንደዚህ ጎትቼ እንሂድ። እሺ የት? ወደዛ ወደ ቤት ነው። ብሩን ካላሰጠሽኝ አልሄድም። ደግሞ ስልክ አለስኩ ምን ያለስኩ ዝም ብዬ ነው የጠፋው። ብሩን በቃ ከየትም ብለሽ ፈልጊ። እሺ እኮ እንሂድና አንተ ለመልጠይቅ 800,000 ብር የሚሰጠኝ ሰው አለው። ብዙ ነው በርግጥ ግን የተወሰነም ቢሆን 800ም ባይሆን 100,000 ምናምን ካገኘ 100,000 ምን ያደርግልኝ? ሌላውን ደግሞ 100,000 ምን ከወር በላይ አጭስበታለሁ፣ ሺሻና እቅምበታለሁ። እንዴ አንተ ለማጨስና ለመቃም ነው 800,000 ምናምን ትላለህ አይደለም? እና የራሴ ሺሻ ቤት ልከፍት። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ታማል በሽተኛ ነው እንዴ? የራሴ ሺሻ ቤት ልከፍት? እኔ ማሚነት ቁጭ ልንገርሽ ብታይ የራስሽን ሺሻ ቤት ምናምን ከከፈት አትበለኝ። አልፈልግም። በወር ከስንት ሺህ በላይ ብር በተለይ እኔ እኮ ጓደኛዬ ከፈተና ከዛ በጣም ሀብታም ሆነ። አሁን 2 መኪና ገዛ። ከዛም በኋላ አሁን እኔ በእግሬ ነው የሚሄደው። እኔ እኔ ራይድ ብቻ ነው የምጠቀመው። እሱ ግን መኪና ገዛ። ስቲል ሹፌሮች ነው የሚነዱለት። ሌላ ነገር ጫትና ሲጋራ ለማስጨስ ቤት ክልክፈት 800,000 ምናምን ትላለህ እንዴ? ማርያምን አንደኛ ትውልድ ይገላል። እውነት አሁን አንተን እየተከተለ የሚሄድ ሰው እዛ ያጨሳል። ከዛ
ትውልድ ብቻ የመጀመሪያ ትውልድ ብቻ አይደለም የሚገርመው የሚወለዱት ልጆች እንደዛ ናቸው። ማሰብ አለብህ እንዴ ስለነሱ አይመለከተኝ ብር አውማን አንቺ ለምሳሌ ሌላ ስራ ለማሰራ ልንገርሽ ሺሻ ቤት ይኖርሽና 100 ሚሊዮን ብር ይኖርሻል አስቢ ምናምን በተባይ አሁን 100 ሚሊዮን ብር ይሰጥሻል አልፈልግም አንተም ተው እረፍ እንደዚህ አይነት ነገር በርግጥ ሱስ ውስጥ መግባት እኮ ፈልገህ አይደለም የምትገባው ገብታል ግን ሱስ ውስጥ ብቻ አይደለም ማሚ እኔ ሱስ ውስጥ የገባሁት ይሄን ስራ መስራት ስለማልችል ነው አሁን በጣም ብዙ ብር ነው የመለጠኝ እስከዛሬ ደግሞ ሺሻ ቤቱን በከፍቶ ኖሮ ብዙ የሰፈር ልጆች አሉ እንደዚህ ሺሻ ቤት ምናምን ማያቆውናና በቃ እንደዚህ የሚያመጡ ደግሞ ሰዎች አሉ ሺሻ ቤት ናና አስለምደህ ምናምን ብለው ያስለምዳሉ ብታይ ብዙ ብር ነው የሚገኘው አንተ ይቅርብ እኔ አልሰማሁም ብትከፍት ራሱ ይሄ ሺሻ ቤት ምናምን እኔ አልፈልግም መስራት ካለብህ መስራት ባለብህ መንገድ ሱቆች ክፈት መስራት ያለብህን ነገር እንትን በል እስኪ ሞክሪ ይሄን ሞክሪ ይሄን ከሞከርኩ ሺሻ በጣም ነው ደስ የሚል እኔ ራሱ እንትን ተብያለሁ ጭራሽ ነው የሚሞክረው ሳይ ጥብስ አልከኝ እንደዚህ ነው የሚያቃጥለው አይደለም እኮ ዞር በለዛ አሁን እኔ ይከፈለኛል አሁን አንድ ሰው ይዤ ከሄድኩ 3000 ብር ይከፈለኛል ሺሻ ቤት ወይኔ እንደዚህ ነው እኮ ትውልድ የሚበላሸው ትውልድ እየተበላሸ ያለው እኮ እንደዚህ ነው አቤትና ይሄን ጉዳት ታይ ምንድን ነው የሚሻለው እንኳን ነገርከኝ ግን እንኳን ሰማሁ ትሞክራለህ ልጆቻችንን እንዴት ነው የምንጠብቀው ትሞክራለህ እኔ አሁን ያንተ ማጨስ ማለት ነው እያሳሰበኝ አይደለም ለምን በል ገና ያንተ ማጨስ ኖሮ እንደገና ቤት ከፍተህ ሌላ ሰው ማስጨስ ትፈልጋለህ እንዴ ምን ችግር አለው ማሚ አንተ ችግር አለው አትበለኝ ችግር አለው ማሚ ዘቢር ችግር አሁን ለምሳሌ ማሚ እውነት የሆነ የሰፈር ልጆች ቢያንስ 100,000 ብር የሰራው ይሄ ስራ 100,000 ብር ነው የሰራው እንደውም አንቺ ትልቅ ሰው ስለሆንሽ ይሰሙሻል እንትን ሺሻ ቤት ምናምን ይዣችሁ ልሂድ ቆንጆ ነው ለፊት ጥራት ምናምን ይላል ወይ ኦኬ የኔን ጃመመኝ እንደገረኩ እንኳን መታው በስመ አብ አልስቅም ፍራንክ ነው ምንም አያስቅም በቃ ከዚህ በኋላ ፍራንክ አታድርገኝ ብያለሁ አይደለ ሲጀመር ራስ ማጨስ ችግር የለውም እንደገና ትውልድ ለማበላሸት ቤል ከፍት ነው ምናምን ቢያንስ ይሄ ስልክ እዚህ ጋር ነው አጠረጥሪኝ እኔ በምን አውቃለሁ ተዘግቶ የለ እንዴ ደጋረኩ ሲጋራ ደግሞ ሲጋራው ሲያስጠላ ሽታው ሲያስጠላ ብታይ እንትን ብዬው ያሳለኝ እኮ የእውነትን ነው ምንም አንተ ደግሞ ቦታዎች ሲገርሙ ምንም የማይጠረጠር ቦታ ነው ጋይስ ዛሬ እንደዚህ ማሚን እንደዚህ አድርገናታል እኔ ሰብስክራይብ አድርጉ ምናምን አይደለም እሺ ግን ሰብስክራይብ አድርጉ ያቺ እንትን ይበሉ እንዴት ነው ስራው አሪፍ ነው ይሄ 100,000 ብር ያገኘሁበት ያልኩሽ ስራ የምር ግን ማሚ እንደዚህ አይነት ሰዎች አሉ እውነት ትልቅ ሰው መስለው ከዛም በኋላ ለሺሻ ቤቶች ለምን የሚመለምሉ አሉ ግን ጥሩ አይደለም እኮ እግዚአብሔርን ተወልደ እኮ አይ ይሄኛው ባይዞ እንትን ነው ከየሆነ በውስጥ የተጻፈልኝ ነው ይሄን የሰራሁት እንደ ቀልድ ምናምን አይደለም በውስጥ የተጻፈልኝ ግን አሳውራ እንደዚህ የሚመለምሉ አሉና ብዙዎቻቸው ራሳቸውን ያጠፋሉ ምክንያቱም ከቤተሰብ ይሰርቃሉ ከዛ ከጓደኛቸው ከዛ ምናምን ይሰርቁና ከዛ መጨረሻ ላይ ምን ሁሉንም ነገር ሲጨርሱ ራሳቸውን ያጠፋሉ እስማም እንደው እግዚአብሔር ከሱስ እግዚአብሔር ይጠብቅ ልጆቻችንንም እኛንም ሁሉንም ሰው ከሱስ ይጠብቅ እግዚአብሔር በቃ ይሄን ነው ማለት የምፈልገው ሱስ ውስጥ ማንም ሰው ወዶ የሚገባ የለም በርግጥ ግን እግዚአብሔር ይጠብቅ ምን ተሰማሽ ግን አይኗ ቀልቷል ነው ወደዚህ አምጪ ወደዚህ አይኗ ቀልቷል እግዚአብሔርን ልትለቅስ እኔም ባደሞ ዘው ሲያስጠላኩ ዝም ብሎ ነው ልትለቅስ ነው ሊድ ሰብስክራይብ አድርጉት በቃ አንዴ ምንም ደስ አላለኝም ማሳቡ ያስጠላ አይ እንትን እኮ ነው አሁን ማስተማር ነው እያስተማሩ ባለፈው ቪዲዮአችን 100 ምናምን ሺህ ሰው አያየው ባይዘይ 100 ምናምን ሺህ ቀርቶ 11,000 ሰው 10,000 ሰው ማየቱ በራሱ በጣም ቀላል እሱማ
አዎ ቆንጆ ነው። ግን እኔ አሁን ሰው እንደዚህ እያለፈ ምናምን እየተቀረጸ ነበር የሚያልፍ ሰው ችግር የለውም። እግዚአብሔር እኔ በሆን እኮ እኔ አሁን አንተን ፍራንክ ላደርግ ምናምን እዚህ ብቀመጥ ሰው ሲያልፍ እላለሁ። አንቺ ተባባሪ ነሽ። እሺ እንኳን አየሽ እንኳን አያት እና በቃ ሰብስክራይብ አድርጉት። እሺ ቤተሰብ በቃ ለዚሁ እኮ ነው ለሰብስክራይብ አድርጉ ልትል ነው መጨረሻው ሰብስክራይብ አድርጉ በይ ልትል ነው። ግን ሀሳቡ ያስጠላል። እኔ አላመንኩበትም ሀሳቡ ነው። የምሬን እኮ ነው። ሀሳቡ ነው ብቻ ማሚ ዌል እንግዲህ ዛሬ በእንደዚህ አይነት ተጠናቋል። ምንም ማድረግ አንችልም። ማሚ ድጋሚ ፕራንክ አድርገናታል። ቶሎ ሰው ታምናለች። ቶሎ ሰው አትበኛል አልኩሽ። ቶሎ ሰው ታምናለች። ምንም ማድረግ አንችልም። ተከታተሉት በደንብ። ከዛ ይሄን የዩቲዩብ ቻናል ሰብስክራይብ አድርጉት። እስከ ዛሬ 20 ሺህ አልገባንም። ከ20 ሺህ በላይ መግባት እንችል ነበር፣ ግን 100 ምናምን ሺህ ሰዎች አይተውታል። 124 ሺህ ሰዎች አይተውታል። 18 ሺህ ሰዎች ናቸው ሰብስክራይብ ያደረጉት። ለምን? እና ሰብስክራይብ አድርጉ፣ አበረታቱኝ። እንደዚህ በዩቲዩብ ፕራንክ ቪዲዮ አንቀጥልም። አዲስ በጣም የሚያምር በጣም ጸዴ የሆነ ድራማ ይዘን እንመጣለን። ትሞትብሃለች ነው። በጣም ጽድት ያለ ነው። ስቶሪውን በጣም ትወዱታላችሁ። ቆንጆ የፍቅር ታሪክና ያው አሳዛኝ ታሪክም ነው። አመሰግናለሁ ማሚ። ስቶሪውን እንዴት አየሽው? ሰብስክራይብ አድርጉት። ለስራው ተከታታይ ድራማ ጀምራለሁ ብለሃል። በቅርቡ ይዞ ይመጣል። ለሱ ስትሉ ሰብስክራይብ አድርጉ። ምንድነው እርሱ? ትሞትብሃለች። በሱስ አይደለም ትሞትብሃለችን። ያው በቅርቡ ይጀምራል። በርታ። እሺ ማሚ። አሁን ሰብስክራይብ አድርጉ። ይመቻችሁ።